ከምዕራፍ 6 ቀጥለን ምዕራፍ 7ን እንማማራለን። መጽሐፈ ሲራክ ምዕራፍ 7 ኃጢአትን አትስራ፣ መከራ አያገኝህም፣ ከበደል ራቅ፣ እርሷም ካንተ ትርቃለች። ፍዳን 7 እጥፍ አድርገህ እንዳትቀበላት በሰውነትህ ኃጢአት አትስራ። ከእግዚአብሔር መንግሥትን አትለምን፣ ከንጉሥም ክብር ያለው ሹመት አትለምን። በእግዚአብሔር ዘንድ ጻድቅ ነኝ አትበል፣ በንጉሥም ዘንድ ብልህ ነኝ አትበል። ዳኛ መሆንን አትውደድ፣ እነሆ እግዚአብሔርን የበደለ ተበቅሎ ማጥፋት አትችልም ይሆናል። እነሆ ለባለጠጋም ታደላ ይሆናል፣ በእውነት ሥራህም ላይ ኃጢአት ትሠራለህ። የአገርህንም ሰው አትበድል፣ ራስህንም በወገኖች መካከል አታስት። ከአንዲቱ ብታመልጥ አንዲቱን ከመሥራት አታመልጥምና 2 ኃጢአት አንድ አድርገህ አትሥራ። በመባዬ ብዛት እግዚአብሔር ኃጢአቴን ያስተሰርይልኛል፣ መባም ካገባው ገናና እግዚአብሔር ይቅር ይለኛል አትበል። በጸለይህ ጊዜ አትቸኩል፣ ምጽዋትን መመጽወትንም አታቃል። የሚያሳዝን ደስ የሚያሰኝ እግዚአብሔር አለና ባዘነ ሰው አትሳቅ። በባልንጀራ ሐሰትን ተግባር አታድርግ፣ በወዳጅህና በባልንጀራም ላይ እንዲሁ አታድርግ። ፍጻሜዋ ይጎዳሃልና በምንም ሁል ጊዜ ሐሰትን አትውደድ። በሊቃውንት መካከል አትጥቀስ፣ በአንደበትህ የተናገርከውን ስለትህን አትለውጥ፣ ቃልህንም አትለውጥ። የእጅህን ሥራ ፈጣሪህም የሚያበቅልልህን ቡቃያህን ቸል አትበል። ብዙ ናቸው ብለህ ከኃጢአተኞች ሰዎች ጋር አንድ አትሁን። ሞት እንደማይቀር አስብ። የኃጢአተኞች ሰዎች ፍዳቸው ፄሁ ዘኢይነውም እሳቱ ዘኢይጠፍእ ያለው ነውና ሰውነትህ ፈጽመ በንስሐ አዋርዳት። እየነጋ ወዳጅ አትለውጥ፣ ቀይ ወርቅ ወደህ ወዳጅህን አትጣ። መወደዷ ልባምነቷ ከወርቅ ይመረጣልና ብልህ ደግ የሆነች ሴትን አትጥላ። በእውነት የሚገዛልህ ቤተሰብህ ስለ አንተ ሰውነቱን አሳልፎ ለሞት በሚሰጥ በምንደኛህም ላይ ክፉ ነገር አታድርግ። ብልህ ቤተሰብህን ከሰውነት ይልቅ ውደደው። ነፃ ታወጣው ዘንድ ተስፋ ያደረገህ ዋጋውንም አታጥፋበት። ሁል ጊዜ ከብትህንም መፍቀድ አትተው። ከእነርሱም የሚረባህንም አይተህ ለመሥዋዕት አቅርብ። ልጆች ቢኖሩ ምከራቸው፣ ከሕፃንነታቸው ጀምረ ሰቢረ ክሳድ አስተምራቸው። ሴቶች ልጆችም ቢኖሩ ጠብቃቸው፣ አታስታቸው፣ አትሳቅላቸው፣ አታባብላቸውም። ልጅህን አቅመ ሔዋን ስትደርስ አጋባት፣ ከዚያ አስቀድሞ ጠብቃት። እንዲህ ያደረግክ እንደሆነ ታላቅ ሥራ መጨረስህ ነው። ከድካምም አርፈህ ነገር ግን ለተማረ ሰው አጋባት። እንደ ራስህ የምትወዳት ሚስት ብትኖርህ አትፍታት። በፍጹም ልቦና አባትህን አክብረው፣ የእናትህንም ምጧን አትዘንጋ። እነርሱንም ለመርዳት እንደተወለድክ አስብ። ስላደረጉልህ ፈንታ ምን ታደርግላቸዋለህ? በፍጹም ሰውነትህ እግዚአብሔርን ፍራው። አገልጋዮቹ ካህናትንም አክብራቸው። በፍጹም እውቀትህ ፈጣሪህን ውደደው። የሚያገለግሉት ካህናቱንም አትተዋቸው። እግዚአብሔርን ፍራ፣ የሚያገለግለውንም ካህኑን አክብረው። የታዘዘልህን ዕድሉንም ስጠው። ቀዳማያቱን ስለ ኃጢአት የሚሰዋውን መሥዋዕት ወርቹንም፣ ማታና ጠዋትም የሚሰዋውን መሥዋዕት መጀመሪያ የሚወለደውንም ከብት ዋጋ ስጠው። ክብር ትበዛል ዘንድ ለድሃም መጽውተው። ስለ ምጽዋትህ ሁሉ ሰውነትህን
የምጽዋትህን ዋጋ ታገኛለች። ለሞተ ሰውም ተስካር ማውጣት አትተው። ከሚያለቅሱ ሰዎች አትለይ፣ ከሚያለቅሱም ሰዎች ጋር አልቅስ። ሕመምተኛንም መጎብኘት ቸል አትበል፣ በዚህ ይወዱሃል። በተናገርከው ነገር ሁሉ ፍጻሜህን አስባት፣ ሁል ጊዜም አትበድል። አሜን። ስለ ቅዱስ ቃሉ እግዚአብሔር ስም የተመሰገነ ይሁን። መጽሐፈ ሲራክ ምዕራፍ 8 በእጃቸው እንዳትወድቅ ከታላላቅ ሰዎች ጋር አትከራከር። ቀይ ወርቅ ስለመውደድ ብዙ ሰዎች ጠፍተዋልና፣ የነገሥታቱም ልቦና ፍርድን አርልቶባቸዋልና። ከባለጠጋ ጋር አትከራከር፣ ከሸፍጥ ሰውም ጋር አትከራከር። ብትከራከር ግን በእሳት ላይ እንጨት መከመርህ ነው። ያ ሳይቃጠል እንዳይቀር ሳያጠፋህም አይቀርም። እናትና አባትህን አታዋርድ፣ ከሰነፍ ሰው ጋርም አትሳቅ፣ አትዘባበት። ስለ ኃጢአቱ የሚለማመጥን ሰው አትንቀፈው። እኛም ሁላችን ኃጢአተኞች እንደሆንን አስብ። ከእኛ የሚያረጀው ሰው አለና በእርጅናው ጊዜ ሰውን ጅጁ ጡረቴ አትበለው። በሞተው ሰው ደስ አይበልህ፣ ሁላችን እንደምንሞት አስብ። የመምህራንን ነገር አታቃል፣ ጥበብን በእነርሱ ዘንድ ታገኛታለህና ምሳሌያቸውንም ተማር። መምህራንን አገልግል፣ የሽማግሌዎችን ምክራቸውን ጠብቅ። እነርሱም ከአባቶቻቸው ተምረዋልና አንተም ከእነርሱ ተማር። ባዘንክም ጊዜ የምትናገረውን ታገኛለህ፣ የምትመልሰውንም ታውቃለህ። በእነርሱም በእሳታቸውም እንዳትቃጠል የኃጢአተኞችን ሰዎች እሳት አትጫር። ለፍዳቸው እንዳትጠፋ ኃጢአታቸውንም አትስራ። በአንደበቱ ነገር እንዳያስትህ ከተሳዳቢና በጠላት ዘንድ አትከራከር። ለባለጠጋ አታበድረው፣ ብታበድረው ግን ገንዘብህን እንዳታወቅ። ባለጠጋውን አትዋሰው፣ ብትዋሰው ግን እንግዲህ አንተ እንደ ከፈልክ አስብ። እንደ ጌትነቱ መጠን ፍርዱን ይለውጡለታል እና ከዳኛ ጋር አትከራከር። እንዳይቆጣብህ ከጠጣቢ ሰው ጋር መንገድን አትሂድ። እርሱ ግን ልቡ እንደወደደ ያደርጋልና አንተ በሱ ስንፍና ትሞታለህ። ከቁጡ ሰው ጋር አትከራከር፣ በፊቱም ደም ማፍሰስ እንደ ኢምንት ነውና ረዳት ወደ ሌለበት ቦታም ይወስድሃልና። ከእርሱ ጋር ወደ ምድረ በዳ አትውጣ፣ የሰማውን ነገር ማስቀረት አይችልምና። ከቀላል ሰው ጋር አትማከር፣ እንደሚደርስብህ አታውቅምና። ጉዳይህን በባዕድ ፊት አትናገር፣ ዋጋህ እንዳይጠፋብህ ለሰው ሁሉ የልብህን ምስጢር አታውጣ። አሜን። እግዚአብሔር ስም ስለ ቅዱስ ቃሉ የተመሰገነ ይሁን። አሜን።